ዕብራውያን ምዕራፍ 9 ቁጥር 25-28 ላይ እንዲህ ይላል፣ ሊቀ ካህናትም በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም። የኦሪቱ ሊቀ ካህናት እንደምታውቁት ሰው ስለሆነ ፍጡር ነው። የሚያቀርበው መስዋዕት ሌላ ነው፣ በግ ነው። ያን ይዞ በየዓመቱ አንድ ቀን ዕለተ አስተስርዮ ዮም ኪፑር በተባለች ልዩ ቀን ወደ ቅድስተ ቅዱሳን ይገባል። በየዓመቱ ግን ያቀርባል። ለምን? አንድ የሚያደርገው ለዓመት ነው የሚያገለግለው። ያው መንግሥተ ሰማያትን አይከፍትም፣ ስርየተ ኃጢአትን አያሰጥም። ከአባር ከቸነፈር ጥቃቅን ነገር ነው ጥቅሙ። ክርስቶስ ያደረገው መስዋዕት ግን ሌላ አይደለም፣ ራሱን ነው። በየዓመቱ መታደስ አያስፈልገውም። አንዴ በዕለተ ዓርብ የፈጸመው ቤዛነት ለዘላለም ያድናል። ስለዚህ ምን አለ? ራሱን ብዙ ጊዜ ሊያቀርብ አልገባም። ልብ በሉ፣ ንጽጽሩ ከኦሪቱ ሊቀ ካህናት ጋር ነው። የኦሪቱ ሊቀ ካህናት በየዓመቱ ይገባል አይደለም? ክርስቶስ ግን በየዓመቱ ወደ መስቀል መውጣት ያስፈልገዋል? አያስፈልገውም። ለምን? ራሱን ሊያቀርብ አልገባም ማለት። እንዲህ ቢሆንስ ማለት ክርስቶስ እንደ ኦሪቱ ሊቀ ካህናት በየዓመቱ መስዋዕት ይዞ መቅረብ ቢያስፈልገው ኖሮስ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈልገው ነበር። ግን አለ አሁን ግን በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር ስንት ጊዜ ተገልጧል አለ? አንድ ጊዜ ተገልጧል። በዓለም ፍጻሜ ማለት ዘመነ ፍዳ ዓመተ ፍዳ 5500 ዘመን ሲያልቅ ማለት ነው። ኃጢአትን ሊሽር አንድ ጊዜ ተገልጧል። ለሰዎችም አንድ ጊዜ መሞት ከእርሱ በኋላ ፍርድ እንደተመደበባቸው እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። ስለዚህ ክርስቶስ አንድ ጊዜ ተሰዋ፣ አንድ ጊዜ ቤዛ ሆነ፣ መዳናችንን አንድ ጊዜ ፈጸመ። ከዚህ በኋላ ምንድነው የሚጠብቀው? ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። ማለት በመጀመሪያ ሲመጣ ስለ ኃጢአተኞች ቤዛ ለመሆን እየተነቀፈ እየተሰደበ እንደ ወንጀለኛ በመስቀል ላይ ተሰቅሎ ነው የሞተው። ሁለተኛ ሲመጣ ግን በግርማ መለኮቱ በክብረ ትስብእቱ ይመጣል። ስለዚህ ማዳኑን ፈጽሟል። እንደ ኦሪቱ ሊቀ ካህናት በየዓመቱ ወደ ቤተ መቅደስ መግባት፣ መጸለይ፣ መማለድ፣ ቤዛነት መስዋዕት ማቅረብ አያስፈልገውም። አንዴ በዕለተ ዓርብ ፈጽሟል። እንደዛ ካልሆነ ምን ማለት ነው? ክርስቶስን በየዓመቱ እንደ ኦሪቱ ሊቀ ካህናት ራስህን ወደ መስቀል ውጣ፣ በየዓመቱ ቀራንዮ ውጣ ማለት ነው። ስለዚህ ክርስቶስ ማዳኑን ያልፈጸመ ይመስል አሁንም ይማልዳል። አሁንም ይጸለያል። አሁንም መስዋዕት ያቀርባል ማለት እንደ ፍጡሩ እንደ ኦሪቱ ሊቀ ካህናት ማድረግ ነው። ቤዛነቱንም ያልተፈጸመ ጎደሎ ማድረግ ነው ማለት ነው።